ጭንቀትን የሚያመጡ ነገሮች በህይወታችን የሚመጡ የሚገርምሽ በጣም ብዙ ናቸው። በጣም ብዙ። አንደኛ እንቅልፍ ማጣት። ጭንቀት ወይም ስትረስ ከሚያመጣቸው ነገሮች አንዱ እንቅልፍ እምቢ ይልሻል። ለመተኛት ትሞክሪያለሽ፣ እምቢ ይልሻል። አንዳንዴ ደግሞ እስከ 7 ሰዓት ምናምን ተኝና ትነቂና ከዛ በኋላ መልሶ መተኛት ያስቸግራል። እና እንቅልፍ ማጣት አንዱ ነው። በጣም አስቸጋሪ እንቅልፍ። ሰው አእምሮ ሰላም ካልሆነ እንቅልፍ በጣም ያስቸግራል። እና ጭንቀቱ እንቅልፍ ያሳጣል። ከዛ ደግሞ እንቅልፍ ማጣቱ ደግሞ እንደገና ጭንቀት ያመጣል። ስለዚህ ሳይክል ነው የሚሆነው። ሁለተኛው ፋቲግ የሚባለው ማለት አሁን አንዳንድ ሰዎች አይተሻል፣ በቃ ዝም ብሎ ይደክመኛል ይላል። ጠዋት ደክሟቸዋል 3 ሰዓት ላይ አያውቁትም ምክንያቱ ምን እንደሆነ። ጭንቀት ነው በአብዛኛው። ፋቲግ የሌሎችን በሽታዎች ምልክት ነው። ግን ጭንቀት ስትረስ በሚኖርበት ጊዜ ገና ምንም ሳትሰሪ ይደክሞሻል። እንዴ ይዝላል፣ ግሬ ይዝላል፣ መራመድ መነሳቱ ፋቲግ ይባላል። እና ጭንቀት እሱን ያመጣል። ከዛ ራስ ምታት ያመጣል። ይሄ ጡንቻ መተሳሰር ስትነሽ ትያለሽ። በቃ እንደዚህ እንትኖቹ ቴንሽን ነው እኮ የሚያደርገው። ጭንቀት ስትረስ ያን ያመጣል። የጡንቻ መተሳሰርን ያመጣል እና ቴንሽን የማስል ቴንሽን ያመጣል። ከዛ ጭንቀቱ በህመም ደረጃ ይሆናል። አንዛይቲ ኒውሮሲስ ይባላል። አንዛይቲ ኒውሮሲስ ማለት ይሄ ፍርሃት ማለት ድንግጥ ማለት ፍርሃት ይልሻል፣ ትንፋሽ ያጥራል፣ ያልብሻል። ይሄ አንዛይቲ ኒውሮሲስ ይባላል። እና ልብ መምታት፣ ማላብ፣ እጅ ማላብ እና ይሄ አንዛይቲ። ከዛ ረስለስነስ መሆን፣ ረስለስ ብድግ ትላለች፣ ትወጣለች፣ ትገባለች፣ ትቀመጣለች፣ ትነሳለች፣ ትሄዳለች፣ ትቀመጣለች። ምንድነች ልጅ ምን እያደረጋት ነው? ምን እየሆንሽ ነው ትያታለች። እሷ ጭንቀት ነው እንደዛ የሚያደርግ። ስለ ልጇ ተጨንቃለች። እና እረፍት ማጣት፣ ረስትለስ መሆን። ከዛ ላክ ኦፍ ሞቲቬሽን፣ መነሳሳት ታጫለሽ። ስራውን ልትሰሪው ስትይ ምን በቃ ምን ቢቀርስ ዛሬ እንደ ፕሮግራሙ በተሰረዘ ትያለሽ። በቀረ ዛሬ በተሰረዘ እና መነሳሳት ይጠፋብሻል። ከዛ ኮንሰንትሬት የማድረግ ማስቸገር። እያነበብኩኝ ነው ግን እያነበብኩኝ አይደለም፣ ሀሳቤ መሰብሰብ አልችልም እና ሰብስቤ ሀሳቤን ለማንበብ እቸገራለሁ። ይሄም ከስትረስ ምክንያት የመጣ ነው። ድብርት፣ ዲፕሬሽን፣ የማናውቀው አይነት ድብርት ይመጣብናል። ዲፕሬሽን ደስተኛ ለመሆን ትቸገሪያለሽ፣ ለመሳቅ ትቸገሪያለሽ። ዲፕሬሽን እያስቸገረሽ ነው። ከዛ ደግሞ ሜሞሪ፣ የማስታወስ ችሎታ መጥፋት፣ መቀነስ። በተለይ አኪዩት ስትረስ እና ክሮኒክ ስትረስ አለ። አኪዩት ስትረስ ማለት ለአጭር ጊዜ የምትቆይ ስትረስ ነች፣ ለአጭር ጊዜ የምትቆይ ጭንቀት ነች። ረዥም ጊዜ የሚቆይ ጭንቀት ከሆነ ግን እሱ ግን ይለያል። ለምሳሌ እየጠጣ የሚመጣ ልጅ ካላቸው አንዲት እናት ረዥም ጊዜ የሚቆይ ስትረስ፣ ማታ እሱ አመሸ ቁጥር ማታ እሱ ስንት ሰዓት ነው የሚመጣው? 6 ሰዓት በር ተንኳኳ፣ ውሻው ጮኸ ባሉ ቁጥር ለአመታት ክሮኒክ ስትረስ። ስለዚህ እኚህ እናት ምን ይሆናሉ? የማስታወስ አቅማቸው እየቀነሰ ይመጣል። የሰው ስም ይጠፋባቸዋል። ልከሊት ማን ነበር ይችላል። ጭንቀቱ ነው ማየት አለባቸው እንደዛ የሚጠጡ የሚያመሹ ሰዎች። እና ኦቨርዌልምድ ትሆኛለሽ፣ ከአቅም በላይ ይሆንብሻል። ሌላው ነጭናጫ ትሆኛለሽ። ግራምፒነስ ማለት ነጭናጫ፣ ትንሽ ነገር ያስቆጣሽ። አሁን እኔ እንቅልፍ ካልተኛው እንደዛ ያደርገኛል። በቂ እንቅልፍ ካልተኛው ዝም ብሎ ነጭ እላለሁና ምንድን ነው ይሄ ስል በደንብ አልተኛውም ዛሬ እላለሁ። እና ለዚህ ነው አስቤበት የምተኛው። እና ቶሎ ትናደጃለሽ፣ ነጭናጫ ትሆኛለሽ። አንዳንድ ሰዎች ላይ የሆድ ድርቀት ያመጣል። አንዳንድ ሰዎች ላይ ደግሞ ማስቀመጥ ያመጣል። ሁለት የተለያዩ ነገሮች። አንዳንዶቹ ሆድ ድርቀት በጣም ያሰቃያቸዋል በጭንቀት ምክንያት። አንዳንዶቹ ደግሞ በጣም ሲጨነቁ በቃ የሆድ ማስቀመጥ እንደዚህ ዳያሪ የሚባለው ዳያሪያ እሱን ያመጣል። ልብ በጣም የሚመታበት ጊዜ አለ። ውጋት ያመጣል። ይሄ ማስሉም ቴንሽኑም ወጋኝ ይላሉ። ክሊኒክ ይዘሻቸው ልትሄጂ ትችያለሽ። ፋዘራውን ተጨንቀዋል ግን ውጋት አለኝ ይላሉ። ሐኪም ይመረምራል። ለዚህ ነው እኔ ሳይኮሎጂን የምወደው። ከዛ ሳምባ ችግር ነው ኒሞኒያ ምናምን መስሎት ይመረምራል። እሳቸው ቴንሽን ነው። ከዛ ማስል ስፓዝም አለ። ስለዚህ ውጋት አለ። የፍቅር ፍላጎት ማጣት
በባልና ሚስት መካከል ያለ የፍቅር ግንኙነት ፍላጎት ማጣት። ጭንቀትና የፍቅር ግንኙነት በጣም አብረው አይሄዱ፣ በተአምር አብረው አይሄዱ። ስለዚህ ምን ይሆናል? ትዳር ውስጥ ባል ከሚስቱ ጋር መተኛት ይፈልጋል፣ እሷ ጭንቀት ውስጥ ነች። ጭንቀት ውስጥ ሆና አይመጣለትም ጭራሽ በፍጹም። እሱ ደግሞ መስሪያ ቤት ተጨንቆ ከመጣ ሪላክስ ካላደረገ ወደዚህ አይነት ነገር ውስጥ መግባት አይችልም። በጣም ተቃራኒ ናቸው። ጭንቀት የሌለበት ሲሆን ነው ትክክለኛው የሚሆነው። ከዛ ነርቨስ መሆን አለ፣ መንቀጥቀጥ፣ እጅ ማላብ፣ እግር ማላብ፣ ይሄም ደግሞ የጭንቀት ምልክቶች ናቸው። ከዛ አፍ ይደርቃል፣ መናገር ያቀትሻል፣ ይሄም ያመጣል። የምግብ ፍላጎት እዚህ ጋር ሁለት ነው እንደ ቅድሙና ወይ በጣም የምግብ ፍላጎትሽን ታጫለሽ ወይም ደግሞ ፍሪጅ ውስጥ ያለውን ነገር በሙሉ መብላት። አሁን ስትረስ አይተሽ እንደሆነ አንዳንዱን በጣም ያከሰዋል፣ አንዳንዱን ያወፍረዋል። ስለዚህ አሁን መርጬ ከነበረ በላው በቃ እንዲዘንቺ መርጬ ምናምን ከነበረ ጭንቀቱ ሲመጣ ይሄዳል። ፍሪጁን ትከፍታለች፣ የእንትኑን ይበላል፣ ኬክ ምናምን ጣፋጭ እየገዙ ይበላሉ። ዳቦውን፣ ዶናቱን፣ ኬኩን ምኑን ይበላሉ። ከዛ በጣም ክብደት ይጨምራል። ጭንቀት ነው፣ ስትረስ ነው። ሌላው ፕሮክራስቲኔሽን የሚባለው አንድ ነገርን ልታረጊው ሲገባ ነገ አደርገዋለሁ የምትይው ነው። ከዛ በጣም ከባዱ ደግሞ ሱስ ውስጥ ይገባል። ጭንቀቱን ለመርሳት ሄዶ ይጠጣል። ሲጋራዋን እስቲ አምጣልና ይቀበላል። ማጨስ ይጀምራል። የሚቅመው ይቅማል። ጭንቀቱ አይሄድም። ስለዚህ ነገም ይጠጣል። ሲጋራው ይጨሳል፣ ይጠጣል፣ ያጨሳል፣ ይጠጣል፣ ያጨሳል። ሱስ ውስጥ አልበቃ ሲል ደግሞ ድራግ ውስጥ ይገባል። አዲክሽን ውስጥ የሚያስገባን አንዱ ዋነኛ ነገር ጭንቀት ነው። እዛ ስፖርቱን ትተይዋለሽ፣ ስለ ራስሽ ያለሽን ክብር ታጨዋለሽ። ሌላ ለወንድም ለሴትም ፀጉር ይነቃቀል፣ በጣም ፀጉር ይነቃቀል። አሁን ፀጉርሽ ሲነቃቀል ካየሽ ሌሎች ምክንያቶች ቢኖሩትም ግን ማበጠሪያሽ ላይ ማአት ፀጉር የምታገኝ ከሆነ ወይም ሻወር ውስጥ ተነቃቅሎ በጣም ብዙ ፀጉር የምታይ ከሆነ ቼክ አድርጊ። አንዱ ምክንያቱ ሌሎች ምክንያቶች አሉ፣ ጭንቀት ነው። የአንዳንድ ሰዎች ራሰ በራነት በተፈጥሮ ይመጣል አይደለም፣ አንድሮጄኒክ አለ። አንዳንዶች የሚገርምሽ ጭንቀት ነው የሚላጨው፣ ጭንቀት ይላጫል። ወይም ደግሞ በተፈጥሮ እንኳን የሚገባ ከሆነ ፀጉሩ ጭንቀት በፍጥነት ጥርግ አድርጎ ያነሳዋል። ስለዚህ ሄር ሎስ ሌላው